ቢ አክቲቭ። እስኪ ለአንድ ደቂቃ የሚሰሩትን ስራ ለምን እንደሚሰሩት በአንድ አረፍተ ነገር ታስቀምጣላችሁ። ምን ማሳካት እንደምትፈልጉ ትጽፋላችሁ። እስክሪብቶ ጭንቅላት ደብተር ይገናኝ። ዋበሬስት ካዮን ኬ ማል ጨልስቴቱ መጅራተሞ ማል ከልማንገቡ ለፈከረ መጅራት ዋበሬስት ጎ ደቂቃ ተክ ወደዳችሁም ጠላችሁም ትነቃቃላችሁ። በጣም እርግጠኛ ስለሆንኩኝ ነው። የሆነ ነገር ትጽፋላችሁ። ይህንን ማሳካት ይፈልጋሉ የሚል ዓላማ። ቻሌንጅ አይፈልግም፣ ፈተና አይፈልግም። መፈተን ጥሩ ነው ወይስ መጥፎ? ጥሩ ነው ወይስ መጥፎ? መፈተን ጠቃሚ ነው። ስለዚህ ፈተና መፍራት አይገባችሁም። ተፈትናችሁ ማለፍ ነው ትልቁ ነገር። እዚህ ጋር በቀላሉ ተስፋ መቁረጥ፣ መጣጣር ትርጉም የለሽ ነው። የ40 ቀን ልጅ ሰማችኋል። የ40 ቀን ልጅ ነው። ሀብታም ይወለዳል፣ ደሃ ይወለዳል። ሀብታም ይወለዳል ወይስ ይሰራል? የምትሉት እጃችሁን ከፍ አድርጉ። ሀብታም ይሰራል። በጣም ጥሩ። አይ የ40 ቀን እድል ነው፣ ሁሉ ነገር ከላይ ነው የምትሉት ከፍ አድርጉ። ሁሉ ነገር ከላይ ነው። ከታገረ ምንም አላመጣም። አያችሁ ማለት ይሄንን እንድትቀይሩ እዚህ የመጣችሁ። ሁሉ ነገር ከላይ ነው፣ ግን የኛ ድርሻ ልታከልበት ይገባል። ልትጣጣሩ ይገባል። ሰርቴ ጥሬ ግሬ ብሏል። ያልሰራ እጅ ይህንን ይሁት። ይሄ ሰውዬ ጤነኛ ነው ወይስ ችግር አለበት? ችግሩ ምንድን ነው? እጃችሁን ከፍ እያደረጋችሁ ወጣ ብሬስ ነይ ወደዚህ። አሁን እየተሻሻለች ነው። ነይ እስኪ ወደዚህ። ፊል ፍሪ ቢ ኮንፊደንት። ደበርሳኒ አሳልፏል። ኧረ ፈጠን ከጊዜ ጋር ይህን እንደምታዩት ቁልፍ ነው ማለት ነው። እናንተም ደግሞ አይምሯችሁን መክፈት አለባችሁ ለስራው ምናምን ፍላጎታችሁ። እናመሰግናለን። በደንብ ገብቷታል። ሲጀመር ስንት ሰዎች ይታያሉ? nama garabitaati nama garabirgaa garabitaati maal argite garabitaati ሰውዬን እያረገ ነው። ስንት መጽሐፍ አለው? አንድ እሷንም አልከፈታትም። ጭራሽ ከፍቶ ማንበብ ሲገባ ምን እያለ ነው? ብርቱ የሆኑ ሰዎች ይወለዳሉ ወይስ ይሰራሉ? ተነጋገሩ እስኪ ተነጋገሩ። ሁለት ሁኑና ተነጋገሩ። ስራ ፈጣሪዎች በተፈጥሮ ይሰራሉ ወይስ በየቀኑ ከሚማሩት ነገር ይሰበስባሉ? ተነጋገሩ። አንድ ፓስታ ሌላ እንትና በየአይተሙ የየራሳቸው ምን አላቸው? ሼልፍ አላቸው። ይሄ ነው ሶርት። ሁለተኛው ከለየም በኋላ
እሺ ስምሽንና ከየት እንደመጣሽ እና እንደዛውም ስልጠናውን ወሰድሽው ዛሬ እንዴት ነበረ? ለወጣቶች እንዴት ነው ብለሽ ነው የምታስቢው? እሱን ትንሽ እሺ ስሜ ኢየሩሳሌም ዘሪሁን ይባላል። የመጣሁት እዚሁ ከአዳማ ነው። የዛሬው ስልጠና በጣም አሪፍ ነው። እንደ ወጣት በጣም አነቃቂውን ስራ ነው እየተሰራ ያለው እና ይሄ ነገር እየቀጠለ ቢሄድ በጣም አሪፍ ነው። የተስፋፋ ቢሄድ እንደዚህ አይነት ነገር ለወጣቶች ጥሩ ነገር ነው። በጣም አሪፍ ነው። ምክንያቱም ሰዎች ወጣቶች በዚህ ሰዓት መነሳሳት አለበት። ለዛ አሪፍ ነው ብዬ ነው የምወስደው። ኦኬ በጣም አሪፍ። እና ዛሬ ከዚህ ስልጠና ምንድነው ያገኘሽው እና ምንድነው ተማርሽው? ምንድነው ዛሬ ያገኘሽው? ለሌላ ሰው አንቺም እንደዛ የምትነግሪው እንዲመጣ ምናምን እንደምታረጊው ዛሬ ምንድነው ያገኘሽው ከዚህ ስልጠና ላይ? ከዚህ ስልጠና የወሰድኩት ወጣት ሆነሽ ቁጭ ማለት እንደሌለብሽ እና የራስሽን ስራ መፍጠር እንዳለብሽ እና ምንም ነገር ከህልሞችሽ ማቆም እንደሌለበት እና ጥሩ ነገር አለው ብዬ አስባለሁ። እሺ እናመሰግናለን። እሺ ማለት ነው። እሺ maqaa keetii bakka irraa dhuftee akkasumas immoo leenjii narra Dr. Roobsan ilaalchaa ture akka maal akka fakkaatu maal akka irraa barattee dargaggootaaf immoo bu'aa maalii qaba leenjii akkasii fudhachuun keessan bu'aa maalii qaba jettee yaadda? Maqaan kiyya Jamiilaa Kamaalidha. Bakka hojii kiyyaa Boolee Caafii aanaa Dhakaadii. Leenjiin har'a fudhanne hedduu bareedaadha. Leenjiin akkanaa kun yeroo hunda irra deddeebi'ee dargaggootaa fi ijoollee hojii dhabdootaa fi ganaa hojiitti deemanii fi hojii keessa jiraniifis irra deddeebi'amee osoo kennamee leenjii hedduu bareedaadha. Ayyee bareedaadha. Asirraatii wantooti leenjii kanarraatii waan addaa kanan argadhe jettee yaaddu maalidha inni? Leenjiin addaa ani argadhe jedhee yaadu jechuun wantoota haga ammaa itti fayyadamee yeroottis ta'ee maallaqaanis haala jechuun wanta keessa kiyya jiru potenshaal keessa kiyya jiru baasee akka fayyadamu bakka naabanee jiras leenjis akka jechuun akka aktiif ta'ee akka dalagaa kiyya irratti hirmaadhu na godhee jira. Ayyee እሺ leenjii kanatti hirmaachuu keetiif baay'ee guddaa galatoomii paartii itti aanutti wal agarraadheen abdii qaba. Ayyee anis tola. Ayyee እሺ